ቋንቋ ስታጠኑ ሶስት ነገሮችን ግዴታ ማወቅ ይኖርባችኋል። I am, I do and I have። I am ስትሉ ነኝ እያላችሁ ነው። I am ብላችሁ የሆናችሁትን ነገር በሙሉ ማስገባት ትችላላችሁ። ለምሳሌ ኢትዮጵያዊ ነኝ ለማለት ከፈለጋችሁ I am Ethiopian። ሀብታም ነኝ ለማለት ከፈለጋችሁ I am rich። ለጋስ ነኝ ለማለት ከፈለጋችሁ I am generous። ቆንጆ ነኝ ለማለት ከፈለጋችሁ I am beautiful or I am handsome ለወንዶች እያላችሁ መጠቀም ትችላላችሁ። I do ስትሉ አደርጋለሁ እያላችሁ ነው። ስለዚህ በዱ ቦታ ማንኛውንም የድርጊት ቃል ወይም verb እየተካችሁ ማስገባት ትችላላችሁ ማለት ነው። ለምሳሌ እበላለሁ ለማለት ከፈለጋችሁ I eat እንጀራ እበላለሁ I eat እንጀራ። እግር ኳስ እጫወታለሁ I play football። እንቅስቃሴ ያደርጋለሁ I work out። ሶስተኛው I have ስትሉ አለኝ እያላችሁ ነው። ለምሳሌ ስልክ አለኝ ለማለት ከፈለጋችሁ I have a phone። ኮምፒውተር አለኝ ለማለት ከፈለጋችሁ I have a computer። እውቀት አለኝ ለማለት ከፈለጋችሁ I have knowledge። በጣም አሪፍ። አሁን ይሄንን ወደ ኔጌቲቭ እንቀይረዋለን። ኔጌቲቭ ማለት አሉታዊ አረፍተ ነገር ማለት ነው። ለምሳሌ I am ስንል ነኝ እያልን ነው። I am not ስንል ደግሞ አይደለሁም እያልን ነው። ለምሳሌ ራስ ወዳድ አይደለሁም ለማለት ከፈለጋችሁ I am not selfish። ያገባሁ አይደለሁም ለማለት ከፈለጋችሁ I am not married እያላችሁ መጠቀም ትችላላችሁ ማለት ነው። ኦኬ I do ስንል አደርጋለሁ እያልን ነው። ይሄንን ደግሞ አሉታዊ አረፍተ ነገር ስንጠቀም I don't ነው የምንለው። I don't አላደርግም ማለት ነው። ለምሳሌ እንጀራ አልበላም ለማለት ከፈለጋችሁ I don't eat እንጀራ። እግር ኳስ አልጫወትም I don't play football። መኪና አልነዳም I don't drive a car እያላችሁ መጠቀም ትችላላችሁ ማለት ነው። I have ስንል አለኝ እያልን ነው። የለኝም ለማለት ስትፈልጉ ደግሞ I don't have ነው የምትሉት። I don't have። ለምሳሌ መኪና የለኝም I don't have a car። ቤት የለኝም I don't have a house። ጓደኞች የሉኝም I don't have friends እያላችሁ መጠቀም ትችላላችሁ። alright ማንኛውም የምትናገሩት ነገር ከነዚህ ከሶስቱ አይወጣም፣ ግን ይሄኛው እየሰፋ ወደ ግራመሩ ቴንስ ምናምን ሲሆን እየሰፋ ይሄዳል እንጂ ዋናዎቹ ሶስቶቹ እነዚህ ናቸው። I am, I do and I have። ኦኬ ዩቲዩብ ላይ ረጃጅም ቪዲዮዎችን ማግኘት ከፈለጋችሁ ቤስት እንግሊሽ እና አምሃሪክ ብላችሁ ሰርች አድርጉ። እዛ ላይ በጣም አሪፍ ቪዲዮዎችን ለመጫን ያው ዝግጅቴን ጨርሻለሁ። ሶ ካሚንግ ሱን ስቴይ ቱንድ።